እኔ አሁን ላይ የሃይስኩል ተማሪ ብሆን ቀድሜ ባውቃቸው የምላቸው 3 ወሳኝ ሚስጥሮች። በመጀመሪያ እንኳን ደስ አላችሁ፣ የሚኒስትሪ ፈተና በሰላም አጠናቃችኋል። አሁን ላይ ትልቁ እረፍት ላይ ናችሁ። ግን አንድ ነገር ልንገራችሁ፣ ከፊት ለፊታችሁ የሚጠብቃችሁ አዲስ ዓለም አለ። እሱም ሃይስኩል ይባላል። በዚህ ጊዜ ብዙ ነገሮች ይቀየራሉ። ከነሱም ውስጥ ሙሉ ትምህርቱ በእንግሊዝኛ ይሆናል። ከአንዳንድ የቋንቋ ትምህርቶች በስተቀር የተለያዩ የትምህርት አይነቶች ይጨመሩባቸዋል። የመንግስት የምትማሩ ከሆነ አስተማሪዎች ደስ እንዳላቸው ነው። ከፈለጉ ይገባሉ፣ ካልፈለጉ አይገቡም። ወይም ደግሞ በአንድ ክፍለ ጊዜ አንድ ምዕራፍ ጨርሰው ይወጣሉ። እናም ሌሎች በሃይ ስኩል የሚገጥሟችሁ ወሳኝ ነገሮች ይኖራሉ። እናም በዛሬው ቪዲዮ እንዴት ከነኚህ ነገሮች በድል እንደምትወጧቸው የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ብዙ ተማሪዎች 9ኛ ክፍል ሲገቡ በቪዲዮ መግቢያ ላይ በነገርኳችሁ ምክንያቶች የተነሳ ትምህርቱ ተቀየረብኝ፣ ከበደኝ እና መማር አስጠላኝ ሲሉ ሰምታችሁ ሊሆን ይችላል። ዛሬ በዚህ ቪዲዮ 9ኛ ክፍል ከመግባታችሁ በፊት ልታውቃቸው የሚገቡ 3 ወሳኝ ሚስጥሮችን እነግራችኋለሁ። እነዚህን ካወቃችሁ 9ኛ ክፍል ላይ የደረጃ ተማሪ መሆን በጣም ቀላል ይሆንላችኋል። እናም ለቻናላችን አዲስ የሆናችሁ ፊራኦል አካዳሚን ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። ምስጢር 1፣ አዳዲስ የትምህርት አይነቶች ይጨመሩባችኋል። የመጀመሪያውና ትልቁ ለውጥ የትምህርት አይነቶች መብዛት ነው። በ8ኛ ክፍል ጀነራል ሳይንስ እና ሶሻል ሳይንስ ብላችሁ በአንድ ላይ ያጠናችኋቸው ትምህርቶች አሁን ተገነጣጥለው ይመጣሉ ማለት ነው። ጀነራል ሳይንስ ብቻ ወደ 3 ይከፈላል። ፊዚክስ፣ ኬሚስትሪ ኤንድ ባዮሎጂ ተብሎ ፊዚክስ ስለ ቁጥሮች፣ ስለ ግራቪቲ፣ ስለ ጉልበት፣ ኢነርጂ፣ ፎርስ ምናምን ያጠናል እና የሂሳብ ችሎታ ላላችሁ ተማሪዎች በጣም ቀላል ትምህርት ይሆንላችኋል። ሌላው ደግሞ ኬሚስትሪ ደግሞ ስለ አተሞች፣ ኬሚካል ውህዶች ምናምን የሚያጠና እና በላቦራቶሪ ውስጥ የሚታዩ ነገሮችን ማየት ትጀምራላችሁ ማለት ነው። ሶስተኛውና ዋነኛው ደግሞ ምንድነው? ባዮሎጂ ነው። ስለ ህይወት ስላላቸው ነገሮች በጥልቀት ያጠናል። የቃላት ማስታወስ ችሎታን ይጠይቃል፣ ሽምደዳንም ይጠይቃል ማለት ነው። እና ይሄ ደግሞ የሽምደዳ ብቃት ካላችሁ ቀላል ነው የሚሆንላችሁ ማለት ነው። ሌላው ደግሞ ሶሻል ሳይንስ ላይ ደግሞ ተብላችሁ የተማራችኋቸው ወደ 2 ይከፈላሉ። ጂኦግራፊ፣ ሂስቶሪ ተብሎ ጂኦግራፊ ስለ መሬት አፈጣጠር፣ ስለ ውሃ አካላት፣ የቦታዎች መገኛ ምናምን የሚያጠና ሲሆን ሂስቶሪ ደግሞ ስለ ታሪክ የኢትዮጵያ ስለ ኢትዮጵያ ስለ ጥንተ መንግስታት፣ ስለ ዓለም ጦርነት ምናምን ብቻ ብዙ የታሪክ ማህደሮችን በማስታወስ የሚያጠና ነው ማለት ነው። እናም ተማሪዎች የትምህርቱ መብዛት አይተው ገና ከመጀመሪያቸው በፊት ተስፋ ይቆርጣሉ። ይሄ ግን በፍጹም ልክ አይደለም። እኔ የምጠቀማቸውን እንዲሁም ደግሞ ብልህ ተማሪዎች የሚጠቀሙባቸውን ስትራቴጂዎች ልንገራችሁ። ለዚህኛው አንደኛ፣ አትደናገጡ። ትምህርቶቹ አዲስ ቢሆኑም በጣም ደስ የሚሉ ናቸው። በክረምት ረፍሳችሁ ላይ 9ኛ ክፍል ላይ የፊዚክስ፣ ኬሚስትሪ መጽሐፍት ፒዲኤፍ በስልካችሁ አወርዳችሁ ገለጥ ማድረግ ወሳኝ ነው። ዋና ዋና ቃላቶችን ከወዲሁ ማወቅ ትልቅ ጥቅም ይኖረዋል። ከምንም ነገር በላይ ቀድማችሁ ለማወቅ ሞክራችሁ መማር መጀመር ትልቅ እድል ይሰጣችኋል። ቀድማችሁ ማወቃችሁ የሚሰጣችሁ ጥቅሞች ውስጥ 3ቱን ልንገራችሁ። አንደኛ፣ ለትምህርቶቹ ፍርሃት አይሰማችሁም። ሁለተኛ፣ ለምትማሩት ነገር አዲስ አትሆኑም። ሶስተኛ፣ በምትማሩ ሰዓት ቶሎ ሀሳቡን ትረዱታላችሁ። እና ስለዚህ ምን ማድረግ አለባችሁ? ቀድማችሁ ያንን ነገር ሀሳቡ ሙሉ ለመረዳት ሳይሆን የተወሰነ ነገር ለማወቅ ሞክሩ። ይሄ ወሳኝ ነገር ነው። እኔ ከሰራኋቸው ስህተቶች ውስጥ አንዱ ይሄ ነው። ዝም ብዬ 8ኛ ክፍል ሚኒስትሪ ተጠባበቅኩ፣ ሚኒስትሪ መጣ። ከዛ በኋላ ቀጥታ ወደ ክረምቱን ምንም ሳላረግ ወደ 9ኛ ክፍል ነው ያለፍኩት። ያ ነገር ደግሞ 9ኛ ክፍል ቻሌንጅ እንዲሆንብኝ አድርጓልና እናንተ ይሄንን ስህተት እንዳሰሩ ማለት ነው። ምስጢር 2፣ የእንግሊዝኛ ቋንቋ አጠቃቀም ይጨምራል። ሁለተኛው ሚስጥር፣ በ9ኛ ክፍል ሁሉም መጽሐፍት ከአማርኛና ከሌሎች ቋንቋዎች ውጪ ሙሉ በሙሉ በእንግሊዝኛ ናቸው። አስተማሪዎች ክፍለ ጊዜውን በብዛት የሚያስተምሩት በእንግሊዝኛ ይሆናል። ብዙ ተማሪዎች ትምህርቱን ሳይሆን ቋንቋው ስለሚከብዳቸው ውጤታቸው ሲቀንስ ይታያል።
እናም ትምህርታቸውን ይተውቷል ጭራሹን። ይህ በሚያጋጥሟችሁ ሰዓት እኔ ተጠቅሜበት የሰራልኝን ስትራቴጂ ልንገራችሁ። አንደኛ ይህን ክረምት የእንግሊዝኛ የማንበብ እና የማዳመጥ ብቃታችሁን ለማሳደግ ተጠቀሙበት። ዩቲዩብ ላይ ትምህርታዊ ቪዲዮዎችን በእንግሊዝኛ እዩ፣ አጫጭር ታሪኮችን አንብቡ፣ የተለያዩ ፊልሞችን በእንግሊዝኛ ብቻ እዩ። ይሄ በጣም ወሳኝ ጥቅም አለው እና አንዳንድ የሳይንስ ጥያቄዎችን በእንግሊዝኛ ሲጠየቅ መረዳት ከቻላችሁ መልሱን መስራት ቀላል ስለሚሆንላችሁ ይህን አንድ ወር ቋንቋችሁን ለማሻሻል ስሩበት። ሁለተኛው ደግሞ ሁሉንም ትምህርት ሀሳብ በእንግሊዝኛ ለመረዳት ከመሞከር አቁሙ። ከዛ ይልቅ በአማርኛ ለመረዳት ሞክሩ። ይሄ እኔ በጣም የጠቀመኝ ነገር ነው። ከቻላችሁ ደብተር ማርክ ማይዝ አስተማሪ ከሆነ ከደብተራችሁ ኖት ላይ ጭምር ሀሳቡን በአማርኛ ጻፉት። ይሄ ድጋሜ በምታነቡበት ሰዓት እዛ ላይ በቀላሉ አንብባችሁት ተረድታችሁት እንድታልፉት ይጠቅማችኋል። እናም ዩቲዩብ ላይ የተለያዩ ቲዩቶሪያል ቪዲዮዎችን ተመልከቱ። ሶስተኛው ደግሞ አንዳንዴ የሆነ ትምህርት ላይገባችሁ ይችላል። በዚህ ሰዓት ከመደናገጥና ይሄ ትምህርት ለኔ አይሆንም ብላችሁ ከመተው ይልቅ በዛ ሳብጀክት ላይ ከናንተ በላይ ጎበዝ ፈልጋችሁ ጓደኛ አርግታችሁት ከሱ ለመረዳት ሞክሩ። ምስጢር 3 ውጤት በደንብ ለመስራት ሞክሩ። ሶስተኛውና ዋነኛው ነገር በቀጥታም ሆነ በተዘዋዋሪ የ9ኛ ክፍል ላይ የምትማሯቸው ትምህርቶች ከ9 እስከ 12 ያሉ ትምህርቶች ለ12ኛ ክፍልና ለዩኒቨርሲቲ መግቢያ ትልቅ መሰረት ናቸው። ለምን እንደዚህ እንዳልኩ ልንገራችሁ። አንድ የ9ኛ ክፍል ላይ ውጤት ካልሰራችሁ ከዛ በኋላ የትምህርት ፍላጎታችሁ ይቀንሳል። ከዛም በትምህርታችሁና በራሳችሁ ኮንፊደንስ እንዳይሰማችሁ ያደርጋል። 2 በአሁኑ ስርዓተ ትምህርት መሰረት ኢንትራንስ ከ9 ጀምሮ እንደሆነ ታውቃላችሁ። ስለዚህ 9ኛ ክፍል ላይ እንዲሁም ሃይ ስኩል ላይ ውጤት መስራት ምንድነው ወሳኝ ነው ማለት ነው። በቀጥታም ሆነ በተዘዋዋሪ የሃይ ስኩል እና የዩኒቨርሲቲ መግቢያችሁን ይወስናል ማለት ነው። ስለዚህ ውጤት መስራት ከፈለጋችሁ በትናንሽ ፈተናዎች ኪዩዞች ላይ ደብተር ማርክ አሳይመንቶች እና በክፍል ተሳትፎ ላይ የሚሰጡ ነጥቦች በፍጹም አንዲትም ማርክ ብትሆን እንዳታሳልፉ። እና ይሄንን በድል ለመወጣት ከፈለጋችሁ ብልህ ተማሪዎች የሚጠቀሙትን ስትራቴጂዎች ልንገራችሁ። ከምድብ ስራዎች አሳይመንቶች ማለት ነው ወይም ግሩፕ ወርኮች ሊሆኑ ይችላሉ። ከፈተናዎች፣ ከሚዶች፣ ከክላስ ውስጥ ቴስቶች፣ ኪዩዞች 1 ነጥብ እንኳን መጣል የለባችሁም። የሃይ ስኩል ሚስጥር ከመጀመሪያው ቀን ጀምሮ በንቃት በመከታተል ነው የምትሰሩት። ፈተና ሲቃረብ ብቻ የማጥናት ልምድ ካላችሁ አሁኑኑ አስወግዱት። ይሄ እኔ ካጋጠመኝ ከባዱ ነገር አንዱ ነው። ምን መሰላችሁ? ኤሌመንተሪ ያለው ፈተና ሲደርስ ብቻ ነበር ማነበው። ያ ለኔ በቂ ነበር። ግን ሃይ ስኩል ላይ ይሄ ዘዴ አይሰራም። ለምን ካላችሁ አዲስ ቃላት አሉበት። አንዳንድ ሀሳቦች ቶሎ ለመረዳት በቂ ጊዜ አላገኝም ነበር። ስለዚህ አይሰራም ለማለት ነው። ይሄ ልምድ ካላችሁ አሁን አስወግዱት ማለት ነው። 2 ብዙ ትምህርት ስለሆነ የምትማሩት ፈተና ክፍል ከመግባታችሁ በፊት ብዙ ጥያቄ ሰርታችሁ ለመግባት ሞክሩ። አብዛኛው አስተማሪዎች እንደውም ከምዕራፍ ማጠቃለያ ሁላ የሚያወጡ አሉ። እንዲሁም ከኤግዛም ለምን ይሄ ከጋይዶች የሚያወጡ አሉ። ከአምና ፈተናዎች የሚያወጡ አሉ። ስለዚህ ጥያቄ ስትሰሩ ከምዕራፍ ማጠቃለያ ጀምራችሁ እስከ የአምናና ካቻምና ፈተናዎች ፈልጋችሁ ስሩ። በተጨማሪ ደግሞ ዩቲዩብ ላይ ገብታችሁ
በየምዕራፉ ጥያቄዎች ስላለላችሁ አንዱን ምዕራፍ አንባችሁ ሲጨርሱ ጥያቄ መስራት ወሳኝ ጥቅም ይኖረዋል ማለት ነው። እሺ የፊራኦል አካዳሚ ቤተሰቦች ሃይ ስኩል በጣም ደስ የሚል አስደሳች ጓደኞች የምታፈሩበት እና ህይወታችሁን የምትቀይሩበት ወርቃማ ጊዜ ይሁንላችሁ። በፍጹም እንዳትፈሩ። ጀስት ኢንጆይ አድርጋችሁ ለመማር ሞክሩ። በክረምት ረፍታችሁ ላይ ዘና በሉ፣ ተዝናኑ፣ ግን አእምሯችሁን አዘጋጁ። በሚቀጥለው ቪዲዮዎች የ9ኛ ክፍል ትምህርቶች እንዴት በቀላል መንገድ ማጥናት እንዳለባችሁ የተለያዩ ሳይንሳዊ የጥናት መንገዶችን የምነግራችሁ ይሆናል። ለመሆኑ ከ9ኛ ክፍል ትምህርቶች በብዛት በየትኛው የሚከብዳችሁ ይመስላችኋል? ፊዚክስ፣ ኬሚስትሪ ወይስ ማትስ ወይም ደግሞ ሶሻል ትምህርቶች ጂኦግራፊ፣ ሂስቶሪ? ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ እና ሼር አድርጉት። መልካም የክረምት ጊዜ ይሆንላችሁ። ቻው፣ ቸር ቆዩልኝ።